ለልጆች ትምህርት ቤት ምሳቃ የሚሆን ቆንጆና ቀላል ነገር እንሰራለን። እንቁላል፣ ስኳርና ወተት አድርጌ እሱን በደንብ አድርጌ እንዲዋሃድልኝ እመታውና ትንሽ የቫኒላ ካለ እንዲሁም ደግሞ ፍርኖ ዱቄት እያየን በትንሹ ነው የምንጨምረው። ሊጡ በጣም ቀጭን ሊጥ ነው መሆን ያለበት፣ ወፍራም ሊጥ መሆን የለበትም። ልክ በዚህ ያህል ቅጥነት ሲሆንልን መጥበሻችንን ለሰስ ያለ እሳት ላይ አድርገን እንደዚህ እያዳረስን እናሰፋውና ሊጡን ከላይ ትንሽ ዘይት እንቀባዋለን። እየገለበጥን እና በስለዋለን። ቶሎ ነው የምትበስለው። ሳሳ ያለች ነገር ናት። በጣም አሪፍ ናት ለምሳቃት። ምንም ደግሞ ታይምም አትፈጅም። ምንም አይነት ቤኪንግ ፓውደርም አይፈልግም፣ እርሾም አይፈልግም። ከፈለጋችሁ ግማሽ ሊጥ በካካኦ ፓውደር አደባልቃችሁ በዚህ መልክም ቆንጆ የዜብራ አይነት ቅርጽ እንዲይዝልን ይሆንልናል። ዲዛይኑ ማለት ነው በጣም ያምራል። እንደዚህም ሲሆን ቀላል ነው፣ ሶፍት ነው። ለልጆች ትምህርት ቤት ለልጆች ምሳቃም ለቁርስ ለመክሰሳቸውም አሪፍ ነገር ነው። ከፈለጋችሁ ማልማላት፣ ለውዝ፣ ማር እንዲሁም ቾኮሌትን መቀባት ትችላላችሁ። በጣም ጥሩ አማራጭ ናት ብዬ አስባለሁ። ለምሳቸው ደግሞ ሩዝ በቺክንና አትክልትን ያደረኩላቸው ይሄንን ይመስላል። እንግዲህ መሳቃቸው ብዙ ጊዜ የምጠይቁኝ ነገር በኮዳቸው ምንድነው የምናስርላቸው ነው። ውሃና ውሃ ብቻ ነው። ወተትም ቶሎ ይበላሻል። ሌላም ነገር አልመክርም። ይሄን ይመስላል። ለልጆች ትምህርት ቤት ፍሬንች ቶስት ነው የምንሰራው። ስላይስ ዳቦአችንን በአራት ማዕዘን ቆረጥኩት። አንድ እንቁላል፣ ሲናመን፣ ቫኒላ፣ ወተት፣ ጨው በደንብ አድርገን እናዋሃደዋለን። የቆራረጥነውን ዳቦ ውስጡ አስገብተን በደንብ እናርሰዋለን። የገበታ ቅቤ መጥበሻችንን ቅብት ካደረግነው በኋላ ያዋሃድነውን ዳቦ መጥበስ ነው። በጣም ቀላል ነው። ልጆች በጣም ነው የሚወዱት። ሞክሩት። እንዲህ ቆንጆ ሆኖ በስሎልኛል። ምሳቃይን ፓክ አደርጋለሁ። ሳይዴን አፕልና ኦሬንጅ አደረኩኝ። ፍሬንች ቶስቱ ላይ ሲረፕ አደረኩበት። ቆንጆ አድርጓል። ይህ ቪዲዮ ከጠቀማችሁ ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ። ለነገ ለልጆቻችሁ ምሳቃ የምትሆን ምርጥና ቀላል ነገር ይዤላችሁ መጥቻለሁ። የአብዛኞቻችሁ ፓስታ ፍርኖን እንዴት እንደማዘጋጅ ጠይቃችሁኝ ነበረ። የተቀቀለ ፓስታ የቲማቲም ስልስን ያደረኩበት፣ የስጋም ስጎ ማድረግ ትችላላችሁ። እሱን አደባልቄ እንቁላል ነው ማደርግበት። በደንብ አደባልቀውና ያዘጋጀሁት ፓትራ ላይ አደርገዋለሁ። ፓትራው ላይ በደንብ ካስተካከልኩት በኋላ ተቀቅሎ ትንሽ ጠበስ የተደረገ ጎመን ከላይ አድርግበታለሁ። ስፔሻሊ ልጆቻችሁ አትክልት የማይመገቡላችሁ ከሆነ በዚህ መልኩም መጠቀም ትችላላችሁ። ከእንደገና በፓስታው ሸፍነውና ጎመኑን የቲማቲም ስልስ ከላይ እቀባዋለሁ ማለት ነው። እሱን በደንብ ከደረስነው በኋላ ቺዝም ማድረግ ትችላላችሁ። እኔ ዛሬ ሞር አትክልት ነገር ስለፈለኩኝ ነው። ከላይ ድንብላል ቅጠል አድርጌበታለሁ። ኦፕሽናል ነው፣ ግዴታ አይደለም። 7-10 ደቂቃ ቶሎ የምትበስል ነገር ናት። እንቁላሏ ብቻ እስክትበስል ነው የምንጠብቃት። በዚህ መልኩ ለምሳቃ በሚመች መልኩ እንቆራርጠውና እዩት እንዴት እንደሚያምር። ጣዕሙ ራሱ በጣም ነው ደስ የሚለው። በተቻለን አቅም የልጆቻችንን ምግብ ስናዘጋጅ የዕለት ተዕለት ምግባቸው ውስጥ አትክልትና በተለይ አረንጓዴ ቅጠላ ቅጠሎችን ማካተትን እንዳንረሳ። የምሳቃው ሐሳብ ከተመቻችሁ ፎሎ፣ ላይክ፣ ሼር ማድረግን እንዳትረሱ። ሁሉ ጊዜ ለምትሰጡኝ ሐሳብ እንቁላል በሽሮ ለትምህርት ቤት በእንደዚህ አይነት መልኩ ቆንጆ አድርገን ለልጆች ማሰር እንችላለን። ሌላ ጊዜ እንደምንሰራው ቆንጆ አድርገን ሽሮአችንን ከሰራን በኋላ እንቁላል እናዘጋጃለን። እንግዲህ እኔ 6 እንቁላል ነው ያደረኩት። 3 ልጆች አሉኝ። ለ3 ልጆች 2 ታሳቢ በማድረግ ነው። እናንተም ደስ እንዳላችሁ መጠን እንቁላል መጨመር ትችላላችሁ። ጨውና ቅቤ ነበር የጨመርኩት። እንቁላል በሽሮ ደረሰ። በጣም ቆንጆ ነበረ እና ለማሰር ደግሞ በጣም ምቹ የሆነው ይሄ አስተሳሰር ነው። ወጡ ከእንጀራው ጋር በጣም ይዋሃድልናል። እነሱም ሲበሉ በጣም ምቹ ነው የሚሆንላቸው። እንደዚህ እየቀባን እየጠቀለልን ቆራርጠን ስንከትላቸው ቆንጆ ይሆናል። ያው መጀመሪያ አይን አይደለም ይበላው የሚባለው፣ ላይንም ያምራል። ለነሱም ለመጋገብ እጅግ ምቹ ነው። ቁርሳቸውን ፍሩት ያረኩት ፓፓዬና ግሬፕስ ነው። እንግዲህ ያበሻ ዳቦ ነበረኝ በማር አጣፍጬ እንደዚህ ቀብቼ ነው ቁርሳቸውን ያደረኩላቸው። መልካም ቀን። እግዚአብሔር ከእናንተ ጋር ይሁን። ለመጀመሪያ ቀን ምሳቃ ልጆች በጣም የሚወዱት ለኛም ለመስራት ቀላል የሆነውን እንሰራለን። ቲማቲም ስልስ ተቆራጭ ዳቦ ላይ ቀብተን ወይም ደግሞ ከቻፕ ማድረግ ትችላላችሁ። ዝኩኒን ያደረኩት አትክልት ለማይበሉላችሁ ልጆች በዚህ መልኩ በቀላሉ ሳያስተውሉት ይመገባሉ። እንዲሁም ቺዝ ነው ያደረኩበት። የተፈጨ ስጋ ትንሽ ጠበስ አድርጌበታለሁ። የዶሮ ስጋ መሆን ይችላል። ኤክስትራ ቺዝ ልጄ ስለሚወድ አድርጌበታለሁ። ሞዛሬላ ቺዝ ቢሆን በጣም ቆንጆ ነው የሚሆነው። ኦቨን ውስጥ ከ8 እስከ 10 ደቂቃ ቺዟ እስክትቀልጥ ብቻ ማቆየት ነው። ልክ እንደዚህ ቆንጆ ይሆነልናል።
ፍሩት አናናስ ነበር ያደረኩለት እንዲሁም ደግሞ ቴምርና ለውዝ አድርጌያለሁ ፍሬውን አውጥቼው የለውዝ ቅቤ ነው ውስጥ ያደረኩት በጣም ቆንጆ ነው ልጆች ይወዱታል እንግዲህ የመጀመሪያ ሳምንት ግማሽ ቀን ስለሚውሉ ቁርስ ብቻ ነው የምናዘጋጀው ቁርሱም ይሄንን ይመስላል 100,000 ዛሬም እንደተለመደው ጤናማና የተመጣጠነ ምሳቃ እናዘጋጃለን በተለይ ዲያቤቲክ ለሆኑ ልጆች አማራጭ ይሆናል ብዬ ያሰብኩት ቁርስ ነው እንዲሁም አትክልት በጭራሽ ለማይበሉ ልጆች በጣም ቆንጆ አድርገን ማዘጋጀት እንችላለን ብሮኮሊ አበባ ጎመን ካሮት ዝኩኒን ያደረኩት እንቁላል አድርጌበታለሁ እሱም በደንብ አደባልቄ ትንሽ የጨው አደረኩበት ወደ መጋገርበት ፓትራን ያደረኩት ግዴታ ሲሊኮን ካፕ ያስፈልጋችሁም ዘይት ቀብታችሁ ፓትራችሁንም ማዘጋጀት ትችላላችሁ በ180 ሙቀት 10-15 ደቂቃ ቆንጆ ሆና ትበስላለች ለቁርሳቸው በጣም ጥሩ አማራጭ ናት ቁርስ ላይ ስለሚበላት እንቁላል መሆኑ አያሳስባችሁ አትክልት ለማይበሉ ልጆች እቺ ሞክሯት በተለይ እንቁላል የሚወዱ ከሆነ ለቁርሳቸው እቺ በጣም ጥሩ አማራጭ ነው የምትሆናቸው ምንም አያስተውሉትም አትክልቱን ለምሳው ደግሞ ፍርፍር ነው ያደረኩለት የቲማቲም ስልስ ብቻ የተፈጨ ስጋ ጠበስ አድርጌ ከላይ አድርጌለታለሁ ፍሩት ስትሮቤሪ ነው ያዘጋጀሁለት የዛሬው ምሳቃ ይሄንን ይመስላል ለመሰጡኝ ሀሳብ አስተያየት አመሰግናለሁ ፎሎ ላይክ ሼር ማድረግ እንዳይረሳ ድንች በመጠቀም ለልጆች ትምህርት ቤት ምሳቃ የሚሆን በጣም ቀላል ሁላችሁም ልታዘጋጁት የምትችሉትን ነገር ነው ዛሬ የምናዘጋጀው የተቀቀለውን ድንች በማሸር ለ5 ድረስ እዳምጠዋለሁ ማሸር ከሌላችሁም በሹካም በብርጭቆ መዳመጥ ትችላላችሁ አንድ እንቁላልና ቅመሞችን ያደረኩት ቅመሙን ካፕሽን ላይ ጽፈላችኋለሁ በእጄ በደንብ አድርጌ ካዋሃድኩት በኋላ እጄ ላይ እየጠፈጠፍኩት ፍርኖ ዱቄት ለውሰዋለሁ በደንብ አድርጌ እንዲዳረስልኝ አድርጌ የተለያየ ቅርጽ ማውጫ ካላችሁም በተለያየ አይነት ቅርጾች ብታወጡ ለልጆች ለአይናቸው የሚስብ ስለሆነ በጣም አሪፍ ነገር ነው እኔ ምግብ ለማብሰል የምጠቀምበትን ዘይት በጣም በጥንቃቄ ስለምመርጥ ምንም ያልተቀላቀለበት ንጹህ የተጣራ የሱፍ ዘይት መሆኑን የማዘጋጀው ምግብ ላይ ደግሞ ምንም የተለየ ጣዕምና ቃናውን የማይቀይርብኝን በተለይ ደግሞ ፎርቲፋይድና ከኮሌስትሮል ነፃ መሆኑን ገበያ ላይ ከሚገኙ ዘይቶች አረጋግጬ የሀገራችን ምርት የሆነውን ጤና የሱፍ ዘይት ምርጫ ያድርጌዋለሁ ግን በሱ ዲፕ ፍራይ አድርጌበት ራሱ ምንም አይነት በዘይት የተጠበሰም አይመስልም የምሰራው ምግቦች እዩት እስቲ ደረቅ ነው ምንም አይነት ግሪሲ ወይም ቅባታማነት የለበትም እናንተም እንግዲህ የጤናን የምግብ ዘይት በመምረጥ የቤተሰባችሁን ጤና ጠብቁ ይሄንን የድንች ስናክ እንግዲህ በጣም ቀላል ስለሆነ ሁላችሁም ትሞክሩታላችሁ ልጆቻችሁም ይወዱታል ብዬ አስባለሁ ለምሳቸው ደግሞ ፍርፍር በስጋና አትክልትን ያደረኩት የልጆቻችንን ምሳቃ ስንቋጥር እንዳቅማችን በተቻለ አቅም የተመጣጠነ ለማድረግ መሞከር አለብን የዛሬው ምሳቃ እንግዲህ ይሄንን ይመስላል ለምትሰጡኝ ሀሳብ አስተያየት በጣም አድርጌ አመሰግናችኋለሁ የጾምም የፍስግም ማድረግ የምንችለው በመጥበሻ በኦቭንም ማብሰል የምንችለውን ለልጆች ለትምህርት ቤት የተላከ ምግብ ነው ይዤላችሁ የመጣሁት ማለት ነው ቂጣው የበሰለ ስለሆነ በመጥበሻም ትንሽ ሞቅ ማድረግ እንችላለን እኔ በኦቭን ያበሰልኩት በርግጥ ቂጣውን የሰራሁት በእንቁላል ነው እኔ ግን በኖርማል በዱቄትና በውሃ በጥብጠን ሊጥ ማድረግ እንችላለን ለማይጾሙ ልጆቻችሁ እንቁላል ቆንደ በርበሬ ጨው አርጌ ወተት አደረኩኝና ዱቄት አደረኩኝ ግን በውሃ በጨው ትንሽ ዘይት አድርገን ዱቄት በጥብጠንም መስራት እንችላለን ቂጣውን ማለት ነው እንደዚህ ቀጠን ያለ ቂጣ ማድረግ እንችላለን ቶሎ አብስለን ማውጣት ማለት ነው ከዛ እንዳያችሁት እንደዚህ ቀጠን ያለ ሊጥ ካዘጋጀሁኝ በኋላ ትንሽ ዘይት አደረኩበትና መጥበሻ ላይ ነው የማበስለው ማለት ነው የማይዝ መጥበሻ ቢሆን ይመረጣል ትንሽ ዘይት ቀባሁትና በብሩሹ ማለት ነው ከዛ አደረኩበት መጋል የለበትም ይሄ ራሱ ትንሽ ግሏል ሳይግል ነው እንትን ማለት ያለብን ልምጭጭ ያደርገዋል ቂጣውን ከጋለ ማለት ነው ከዛ እንዳያችሁት ነው ከዚህ በፊት አገጋገሩን ፖስት ስላደረኩኝ ዝም ብዬ ለማሳየት ብቻ ነው የጋገርኩት ማለት ነው ከዛ ቂጣው እንደዛ ጋግሬ ካወጣሁኝ በኋላ በጨርቅ ብንሸፍነው የተሻለ ነው ከዛ ይሄ የተፈጨ ስጋ የፈረንጅ ቃሪያ የባሮ ሽንኩርት ምናምን ነው ያለው ግን በጥቅል ጎመን በካሮት በድንች አድርገን መስራት እንችላለን ማለት ነው ለሚጾሙ ልጆችም እንደገና ደግሞ ለራሳችሁም ለዋቂ ከዛ እንትኑን የቀባሁት ክሬም ነው የቀባሁት ቂጣውን ግን ከተቀለልን በኋላ ጫፏን በትንሹ በራሱ በሊጡ ማጣበቅ እንችላለን ማለት ነው ከዛ ያያችሁት የበሰለ ስለሆነ መጥበሻ ላይ በጣም ትንሽ ዘይት አድርገን ያገላበጥን ማብሰል እንችላለን ግዴታ በኦቭን መብሰል የለበትም ሊጡ የበሰለ ስለሆነ ማለት ነው ከዛ እዚህ ጋር ከለሩ የፈረንጅ እንቁላል ስለሆነ
ምንም ከለር ስለማይሰጠው ሊጥ ስላልሆነ ብዬ እንቁላሉ ላይ ትንሽዬ በርበሬ ብትና አድርጌ እንደዚህ ቀላ ብሎ እንዲያምር ማለት ነው። እንቁላሉ ላይ ትንሽዬ በርበሬ ብትና አድርጌ ከመታሁኝ በኋላ ነው የቀባሁት። ከዛ ብዙም አይቆይም እንዳልኳችሁ ቂጣው የበሰለ ስለሆነ ከ20 እስከ 30 ደቂቃ አብስለን ማውጣት እንችላለን። ይሄንን ይመስላል። ሞክሩት። መልካም ቀን። ጊዜ ቆጣቢና በጣም ቀላል ለስናክ ወይም ለቁርሳቸው የሚሆን ነገር እንሰራለን። እዚህ ጋር የኦትስ ዱቄትና ፍርኖ ዱቄት ከወተት ጋር ያደረኩት። ፍርኖ ዱቄት ብቻ ማድረግ ትችላላችሁ። የለውዝ ቅቤ አድርጌበታለሁ። ለውዝ አለርጂ ለሆኑ ልጆች ማስገባት አያስፈልግም። ቤኪንግ ፓውደርም አለው። ሰው ሙዛችንን ቆራርጠን ሊጥ ውስጥ እየነከረን በትንሽ የዘይት መጥበስ ነው። እንቁላል አለርጂ ለሆኑ ልጆች ይሄ ጥሩ አማራጭ ይሆናል። በጣም ነው የሚጣፍጠው። ልጆች ደግሞ በጣም ነው የሚወዱት። አፕል እንዳይቀላ ቀዝቃዛ ውሃ ወይም ደግሞ የበረዶ ውሃ ውስጥ ትንሽ ሎሚ ጨምቄ እስከ 5 ደቂቃ ቆየዋለሁ። እንደዛ ሲሆን አይቀላም። ለምሳው ደግሞ ፓስታ ፍርኖ ትንሽ ከላይ ቺክን አድርጌለታለሁ። የዛሬው ምሳቃ ይሄንን ይመስላል። እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። መልካም ቀን። በሁለት ነገሮች ብቻ ቆንጆ ለልጆች የሚሆን ስናክ እንስራ። የተቀቀለ ድንችና ብሮኮሊ ነው። እሱን በደንብ ዳምጠን ልክ እንደዚህ ቅርጽ ማስያዝና ኦቨን ውስጥ በ180 ዲግሪ ከ20 እስከ 25 ደቂቃ ማብሰል ነው። ቆንጆ የአትክልት ብስኩት ይሆናል። አትክልት ለማይበሉልን ልጆች የፈለግነውን አትክልት እዚህ ውስጥ ከተን ማብሰል እንችላለን። የአትክልቱንም ጣዕም ሴንስ ያደርጉትም በጣም ነው የሚጣፍጠው። ሞክሩት። ልጆቻችሁ ሩዝ የሚወዱ ከሆነ ይሄንን አሰራር ሞክሩት። እርግጠኛ ነኝ በጣም ነው የሚወዱት። ለኛም ጭምር በጣም ጣፋጭ ሩዝ ነው። አሁንም ሩዝ በሶስ ነው የሚሏችሁ እና ዛሬ ለምሳቸው እና ለመክሰሳቸው የላኩትን ነው ይዤ የመጣሁት። የኦትስ ኩኪስ ነው። ኦትስ አለው፣ ለውዝ አለው፣ የገበታ ቅቤ፣ እንቁላል እና ቸኮሌት አቅልጬ ጨምሬበታለሁኝ። የሩዙን አሰራር ጀባ ልበላችሁ እና አንድ መላላጫ እንዳያችሁት ሳሳ አድርጌ ውስጡን ከቆራረጥኩት በኋላ ከዛ ከታተፍኩት እና ቅመሞች ነው ማደርገው። እዚህ ጋር ገውዝ አለ፣ ቆንደ በርበሬ፣ አዝምሪን፣ እርድ፣ የሩዝ ቅመም አለ፣ ከሙን አለ፣ ከዛ ዘይት፣ ሰናፍጭ ወይም ሙስታርድ አርጌ ለወስኩት ማለት ነው። አርጌ ለወስኩት። ከዛ እዚህ ጋር ቀረፋና ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት ረስቼ ነበር፣ እሱን አደረኩት። ሶሱ ሶልቲ ስለሆነ በሶያ ሶስም ስለሆነ የምንሰራው ሶያ ሶስ አላደረኩበትም። ዶሮን ማሪኔት ሳረገው አላቆየሁትም። ማሳደር ትችላላችሁ። እኔ ግን ጠዋት ነው የሰራሁት እና ማታ ላይ ዘብስፋችሁ አሳድራችሁት ጠዋትም መስራት ማብሰል ትችላላችሁ። ከዛ ትንሽ የገበታ ቅቤ አርጌ ዶሮውን አበሰልኩትና እዚህ ጋር ሶሱን እያዘጋጀው ነው። እንደምታዩ ሶያ ሶስ አደረኩኝ፣ ካቻፕ አደረኩኝ፣ ትንሽ አንድ የሻይ ማንኪያ የበቆሎ ዱቄት ወይም የፍርኖ ዱቄት ማድረግ ትችላላችሁ። እሱን ትንሽ የማር አደረኩ፣ ስኳርም ማድረግ ትችላላችሁ። ከዛ ውሃ አድርጌ በጠበጥኩት እንዳያችሁት ማለት ነው። ከዛ ያበሰልኩት ዶሮ ላይ ያደረኩት አያችሁት። ሶሱ በቆሎ አወፍሮታል፣ የኮርን ስታርቹ ማለት ነው። ፍርኖ ዱቄትም ማድረግ ትችላላችሁ ኮርን ፍሎር ከሌላችሁ። ሩዙን አደረኩኝና ከዛ ሶሱን አደረኩት። በጣም ነው የሚጣፍጠው። ሞክሩት። ከተመቻችሁ ፎሎ ላይክ አይረሳ። አካውንቴ ደግሞ ምን እንደሆነ አላቅም፣ ምንም እየታየልኝ አይደለም። ኮፕሊንክ አድርጉልኝ። እሺ ሌላኛው አይዲያ ደግሞ 2 እንቁላል በእነዚህ መልኩ እናርጋለን። ከዛ እንመታዋለን። ከዛ ስኳር አንድ ሻይ ማንኪያ ዱቄት የሾርባ ማንኪያ ይቅርታ ዱቄት እናረጋለን። ወተት 1 ሲኒ እናረጋለን። እንመታዋለን። በደንብ እናደባልቀዋለን። ትንሽ ዘይት እናረጋለን። ከዛ በደንብ ካደባለቅን በኋላ መጥበሻችንን ዘይት ቀብተን በእንደዚህ መልኩ እንጋግሯለን። እንደዚህ ቀላ ሲልልን እናውጣዋለን ማለት ነው። እጥፍጥፍ ይላል። ልስልስ ያለ ነው። በጣም ነው የሚያምረው። ሞክሩት። ከማርም ቀብታችሁ ቸኮሌትም ቀብታችሁ ፒናትም ቀብታችሁ መጠቀም ትችላላችሁ። ቀላልና በጣም ቆንጆ ልስልስ ያለ ፓንኬክ ነው ማለት ነው። እንደዚህ አድርጋችሁ ሮል ማድረግ ይቻላል ማለት ነው። በጣም የአሪፍ የምሳቃ አማራጭ ነው። እንደዚህ መቆራረጥ ትችላላችሁ። እሱን በደንብ ካቀላቀለን በኋላ የጋለ መጥበሻ ላይ ዘይት አድርገን ማብሰል ነው። እንደ ማባያ ከማር ጋር ብታቀርቡት በጣም ነው የሚጣፍጠው። ለአዋቂም ለልጆችም አሪፍ የቁርስ አማራጭ ነው። ሰላም፣ ዛሬም የልጅ ምሳቃ አብረን እንቋጥር። ለምሳቃ ለስናክ ለቁርስ የሚሆነውን ጤናማና ጣፋጩን ባጊያ ወይም ፈላፈል የሚባለውን አብረን እንሰራለን። የሽምብራ ድቤ ማታ ላይ ዘፍዝፋችሁ ማሳደር
ጠዋት ላይ እሱን ለማጣፈጥ የድንብላል ቅጠል ሽንኩርት ነጭ ሽንኩርት ከሙን እንዲሁም ቃሪያ ማስገባት ትችላላችሁ እሱን አብሮ መፍጨት በጣም ለም ማለት የለበትም ትንሽ ሸርከት ሲል ጥሩ ነው እጃችሁን ውሃ ታስነኩና እጃችሁ ላይ ጠፍጠፍ ያርጋችሁ በጋለ ዘይት መጥበስ ነው ከፈለጋችሁ አንድ እንቁላል መጨመር ትችላላችሁ በብዛት የፈጫችሁት ከሆነ በዚፕ ባግ ወይም በፌስታል የቋጠራችሁ በረዶ ቤት ማስቀመጥና ለመጠቀም ስትሉ ብቻ ማውጣት ትችላላችሁ ይሄን ይመስላል ሞክሩት ሃይ በ5 ደቂቃ የሚደርስ ሁላችሁም ልትሰሩ የምትችሉትን ቀላል ቁርስ ላሳያችሁ ለልጆቻችሁ ፈጣን ቁርስ የምትፈልጉ ሰዎች ይሄንን እንደ ቁርስ አማራጭ መጠቀም ትችላላችሁ በመጀመሪያ እቃ ላይ እንቁላል ቲማቲም ሽንኩርት ቃሪያና ጨው አድርገን እናቀላቅላለን ለልጆች ከሆነ ቃሪያውን አለማስገባት ነው ከዛ እንደዚህ ካቀላቀልን በኋላ መጥበሻችን ላይ ዘይት አግለን ያቀላቀልነውን እንቁላል እንጨምራለን እንቁላሉ ሳይበስል እኔ ስላይስ ዳቦን ይተጠቀምኩት በሁለቱም በኩል ካስነካም በኋላ ቴስቱ ቆንጆ እንዲሆን ሰሊጥ እንጨምርበታለን ከዛ እንደዚህ ከገለበጥነው በኋላ ቺዝ እናደርግበታለን ቺዙ እንደቀለጠልን በትኩሱ ከፈለጋችሁት ሶስ ጋር ብታቀርቡት በጣም ነው የሚጣፍጠው እንደዚህ በትንሽ ነገር ሁላችንም መስራት የምንችለው ቆንጆ ቁርስ መስራት እንችላለን በጣም ጣፋጭ የቁርስ አማራጭ ነው ሞክሩት ለልጆቻችሁ ከአመት አመት አንድ አይነት ምሳቃ እየቋጠራችሁ የምትልኩ ወላጆች እናንተ ለመስራት ቀለል ያለ ለልጆቻችሁ ደግሞ የተመጣጠነና ወደው የሚበሉትን ፈጣን የቱና ታኮስ አሰራር ላሳያችሁ ጎድጓዳ ዕቃ ውስጥ አንድ ኩባያ ዱቄት ጨው ግማሽ ኩባያ ውሃና ዘይት ታረጉና በደንብ ታዋህዳላችሁ እንደላይ ሲያያዝ በእጃችሁ ማሸት ተጀምራላችሁ ሊጡ ቀጠን ካለ ዱቄት ያረጋችሁበት እጃችሁ ላይ መጣበቅ እስኪያቆም ካሻችሁት በኋላ ከድናችሁ ለ10 ደቂቃ አስቀምጡት በመቀጠል 4 እኩል ቦታ ከከፋፈላችሁት በኋላ በስሱ ዳምጣችሁ ሎታውና ሰዓቱ ካላችሁ እንደኔ እየተቀናጣችሁ በደንብ የጋለ መጥበሻ ላይ ምንም ዘይት ሳታረጉ በሁለቱም ሳይድ ጎልደን ብራውን ምልክት እስኪያወጣ ድረስ ታበስሉና ያውን እስክታዘጋጁ ፌስታል ውስጥ ወይንም በጨርቅ ሸፍናችሁ አስቀምጡት ከዛም ይበቃችሁን ያል ቱና ሽንኩርት ቲማቲም ማዮኔዝ ኬቻፕ ጨውና ቆንዶ በርበሬ ካረጋችሁ በኋላ ዋህዳችሁ ያዘጋጃችሁት ቂጣ ላይ በመታዩት መንገድ ሁሉንም ታሰናዱና የበለጠ እንዲወዱት ቺዝ ታረጉበታላችሁ ከዛ ቂጣውን ላይ በማጠፍ ጋለ መጥበሻ ላይ ዘይት ወይም ቅቤ አርጋችሁ ቂጣውን ቶስት ታረጉታላችሁ ቺዙ እንዲቀልጥላችሁ መክደን ይቻላል እንደምታዩት ቀለሙን ከለወጠ በኋላ አውጥታችሁ በመሳቃ አርጋችሁ መላክ ነው በእርግጠኝነት ይወዱታል ሌላ እንዳሳያችሁ የምትፈልጉት ሬሲፒ ካላሳውቁኝ ፎሎ ማድረግ እንዳረሱ ልክ ፊልም ላይ እንዳዩት ካልጋ ሳይነሱ ቁርስ ቀርብላቸው የሚፈልጉ ፓርትነሮች ካሏችሁ ለሲንግሎችም ይሆናል አመቶቹ የእንቁላል አሰራሮች 96ኛው ጃፓኒስ ኤግ ሳንድዊች አሰራር ላሳያችሁ 4 እንቁላል ስቲምና ሳውን አስገብታችሁ ቆዳዋ እንደዚህ ውልውል ካለ በኋላ አሪፍ የጀርባ ማሳጅ ሰጧታላችሁ ከዛ በሁለት የሾርባ ማንኪያ የሚሆን ስክራፕ ማነው ማዮኔዝ በደንብ አርጋችሁ ታዋህዱትና ቆዳውን ርስርስ ካረገው በኋላ የተወሰነ ጨው የሽንኩርት ፓውደር ማንቸስተር ዩናይትድ እና ቆንዶ በርበሬ አርጋችሁበት በደንብ አቀላቅሉት ቶስት የተደረገ ዳቦ ላይ እንደ ፍላጎታችሁ ቲማቲም ኪውካምበር ቀድመን ያዘጋጀነውን እንቁላል ካገኛችሁ ደግሞ ሞርቶዴላ ከላይ አርጉበትና ለመብላት በሚያመቻችሁ መልኩ ቆራርጣችሁ ማቅረብ ነው በጣም የሚጣፍጥ አሰራር ነው ሞክሩትና ሐሳባችሁን አሳውቁኝ ይመቻችሁ ሌላው ደግሞ ካሮት እንደዚህ እንፈቀፍቃለን በመቀጠል ደግሞ ድንቻችን ልክ እንደ ካሮት አድርገን እንፈቀፍቃለን ከጎኑ የተከተፈ ቆስጣ እናደርጋለን አንድ እንቁላል ፍርኖ ዱቄት በደንብ አድርገን እንደዚህ እናቀላቅለዋለን ሚክስ እናደርጋለን በደንብ አድርገን ማለት ነው ከዛ ቅመም የፈለጋችሁትን ቅመም መጨመር ትችላላችሁ መጥበሻ ቅጠል ኮረሪማ የፈለጋችሁትን አይነት ጨምሩና አደባልቃችሁ በጋለ መጥበሻ ላይ ትንሽ ዘይት ተቀቡና በጋለ መጥበሻ ላይ እንደዚህ መጋገር ነው እንደምታዩት ቆንጆ ሆኖ በስሏል ማለት ነው